በካሊፎርኒያ ሸለቆ ውስጥ ቁጭ ብለው ዓለምን ይዘውራሉ። በእያንዳንዱ ሰው ኪስና ቦርሳ ውስጥም ገብተዋል። እስከ ግለሰብ ጓዳና መኝታ ድረስም ዘልቀዋል። እነርሱ ግን በአሜሪካዋ ጠረፋማ ግዛት በካሊፎርኒያ ሸለቆዎች ውስጥ ተከማችተዋል። የጉግል ዋና መስሪያ ቤት እዚያ ነው። ፌስቡክንና ኢንስታግራምን የሚመራው ድርጅት ሜታ መቀመጫው በዚያ ነው። አሁን ዓለምን የሚያነጋግሩት የጄሚናይም ሆኑ የቻት ጂፒቲና ሌሎች የኤአይ መጠቀሚያዎች መገኛ ያ የካሊፎርኒያ ሸለቆ ነው። ታዋቂዎቹ የአፕል ኮምፒውተሮችና የአይፎን ስልኮች፣ የፊልም መናኸሪያው ኔትፍሊክስ፣ የኮምፒውተር ማምረቻው ኢንቴል፣ አዶቤ፣ ቴስላ፣ ሴስኮና ሌሎች እጅግ ብዙ የዓለማችን ዝነኛ ድርጅቶችና ቢሊዮነር ባለቤቶቻቸው መገኛ ይህ ስፍራ ነው፣ ካሊፎርኒያ ሲሊከን ቫሊ። ብዙዎች ይጠይቃሉ፣ እነዚህ የዓለምን ሀብት የተቆጣጠሩ ግዙፍ ኩባንያዎች አንድ ስፍራ ላይ ስለምን ተከማቹ? እዚያ ስፍራ ምን አለ ተብሎ በብዙዎች ይጠየቃል። ሚስጥሩ ይፈተሻል። በእርግጥም ቦታው እንግዳ ነገር አለው። ከ40 እስከ 50% የሚሆነው የአሜሪካ ኩባንያዎች ሀብት የሚገኘው በዚህ አካባቢ ባሉ ኩባንያዎች ባለቤትነት ነው። የሲሊከን ቫሊ ኩባንያዎች የፈጠሩት የገበያ ካፒታል ከ20 ትሪሊዮን በላይ ነው። በዓመት ለቢዝነስ ፈጠራ የሚንቀሳቀሰው የሀብት መጠን ከ92 ቢሊዮን ዶላር በላይ ሆኗል። የሲሊከን ቫሊ የገበያ ካፒታል እንደ ሀገር ከእንግሊዝና ፈረንሳይ እንደሚበልጥ ይነገራል። ይህ ሁሉ ለምንና እንዴት ሆነ የሚሉ ጥያቄዎች ሳይመለሱ ሌሎች ጥያቄዎችም ተጨምረዋል። በዚህ ስፍራ የተከማቹት ኩባንያዎች የቴክኖሎጂ አምራቾች ናቸው። እናም በስልኮች፣ በኮምፒውተሮች፣ በኢንተርኔት አገልግሎቶች እንደ ጉግል ባሉ የመረጃ መረቦች፣ እንደ ፌስቡክ እና ሌሎች የሶሻል ሚዲያ ፕላትፎርሞች፣ አሁን ደግሞ በአርቲፊሻል ኢንተለጀንስ ዓለምን እየተቆጣጠሩት ነው። የዓለም ሕዝብ መረጃ በሙሉ ዳታና ትንተናውን ጨምሮ እነዚህ ድርጅቶች መዳፍ ላይ ወድቋል። እናም ቀጣይ ዕጣ ፈንታችን ምንድነው የሚሉ ጥያቄዎች ከየአቅጣጫው ይሰማሉ። ምላሾቹን ለማግኘት ግን ወደ ካሊፎርኒያ ሸለቆዎች ወረድ ማለትን ይጠይቃል። ካሊፎርኒያ ውስጥ የተደበቀው ምንድን ነው? የዚህ አስደናቂ ስፍራ ታሪክ ብሬት ዋተርስ የተባለ ጸሐፊ ሲተርከው በጥልቅ ተመስጦ ነው። ሰውየው ይህንን የካሊፎርኒያ መንደር ከልጅነት እስከ እውቀት በቅርበት ያውቀዋል። ተምሮ ያደገው፣ ቢዝነስ ሰርቶ የከበረው እዚሁ ስፍራ ላይ ነው። እናም ይህ ሰው የሲሊከን ቫሊን ዘፍጥረት የሚያወሳው በሚገርም መገረም ውስጥ ነው። ታሪኩ የሚጀምረው ከ250 ዓመታት በፊት ነው። ጁኒፔሮ ሴራ የተባሉ ሚስዮናዊ ቄስ ከስፔን ወደ አሜሪካ መጡ። ተልኳቸው ከሜክሲኮ ጀምሮ የምዕራብ አሜሪካንን ግዛት ያጠቃልላል። የዛሬዋ ካሊፎርኒያ ያኔ ታዋቂ አልነበረች። በወቅቱ ከተሞች፣ መንገዶችና ህንፃዎች አልተስፋፉ። ስፍራው የሚታወቀው በሰፋፊ እርሻዎች ነበር። ጸጥታ የሰፈነበት ሰፊ የፍራፍሬ ማሳ። የነ ጁኒፔሮ ሴራ መምጣት የአካባቢውን ታሪክ ቀየረው። በእርሻ መንደሮች እያቋረጡ የሚስዮን ህንፃዎችን እየገነቡ አዳዲስ መንደሮችን ቀየሱ። በመጀመሪያ ሳንዲያጎ፣ ሳን ሁዋን፣ ካፒስትራኖ፣ ካርሜል እና ሳን ፍራንሲስኮ የተባሉ ሚስዮኖች ተመሰረቱ። የፈረስ ሻጮች፣ የሸቀጥ ነጋዴዎች፣ ዳቦ ጋጋሪዎችና ገበሬዎች በእያንዳንዱ ሚስዮን ዙሪያ ንግዳቸውን አስፋፉ። ሚስዮኖቹ በድሮዋ ካሊፎርኒያ የንግድ ማዕከላት ሆኑ። እነዚህ እያንዳንዳቸው ሚስዮኖች ዛሬ ላሉት የሥራ ፈጠራ ማዕከላት መነሻዎች ናቸው። 7 ሚስዮኖችን ከገነቡ በኋላ 8ኛውን በአንድ ውብ ሸለቆ ውስጥ ለመገንባት ወሰኑ። ካዩዋቸው ሸለቆዎች ሁሉ እጅግ ውብና ለም ከሆኑት አንዱ ነበር። ሸለቆ እጅግ ውብ ከመሆኑ የተነሳ ሚስዮኖች በወንድ ቅዱሳን ስም የመሰየም ልማድን በመስበር ለመጀመሪያ ጊዜ በሴት ስም ተሰየመ። ሚስዮን ሳንታ ክላራ፣ የሳንታ ክላራ ሚስዮን። ነገሮች በፍጥነት ተቀያየሩ። ጊዜው ከ1847 ላይ ያመለክታል። በዚህ ዓመት ካሊፎርኒያ የአሜሪካ አካል ሆነች። ከዚያም የካሊፎርኒያ የወርቅ ቁፋሮ ተስፋፋ። በሺዎች የሚቆጠሩ አዳዲስ ስደተኞች ወደ ካሊፎርኒያ መፍለስ ጀመሩ። በቀጣዩ ዓመት የሳንታ ክላራ ኮሌጅ ተመሰረተ። በጥቂት ዓመታት ስፍራው ፈጽሞ ወደ ሌላ ምዕራፍ ተሸጋገረ።
በሳንታ ክላራ እድገት ውስጥ ቀጣዩ ትልቅ ምዕራፍ የአንድ የሥራ ፈጣሪ መምጣት ሆነ። በ19ኛው ክፍለ ዘመን እጅግ ስኬታማው የሥራ ፈጣሪ ሌላንድ ስታንፎርድ የተባለ ሰው ወደ ሳንታ ክላራ መጣ። ከዓመታት የፈጠራ ስራዎች ውጣ ውረድ በኋላ በባቡር መስመር ሥራ ፈጠራ ከፍተኛ ገንዘብ አገኘ። በተለይም ዩናይትድ ስቴትስን ከምስራቅ እስከ ምዕራብ የሚያገናኘውን የባቡር መስመር ገነባ። ከምስራቃዊ ጠረፍ የሚመጡ ባቡሮችን ከምዕራባዊ ጠረፍ ባቡሮች ጋር ያገናኘውን የወርቅ ካስማ በመገንባት አሜሪካንን ለመጀመሪያ ጊዜ ከአንድ ጠረፍ እስከ ሌላኛው ጠረፍ በባቡር ትራንስፖርት እንድትገናኝ ያደረገ። ከዚህ ስኬት በኋላ ሌላንድ ስታንፎርድ እና ባለቤቱ ጄን በሳንታ ክላራ 3000 ሄክታር መሬት ገዝተው ኑሯቸውን በዚያ ያደረጉ። ነገር ግን አንድ ቀን እጅግ አሳዛኝ ክስተት አጋጠማቸው። ብቸኛው ልጃቸው በ15 ዓመቱ አረፈ። በሐዘናቸው ወቅት ሌላንድ እና ጄን ስታንፎርድ ለልጃቸው መታሰቢያ የሚሆን አዲስ የንግድ ሥራ ለመጀመር ወሰኑ። ፈጠራ የታየበት ሥራ፣ ነባሩን ስርዓት የሚቀይር ዲስራፕቲቭ መንገድ። በሳንታ ክላራ ቫሊ ውስጥ የነበራቸውን መሬት ወደ አዲስ ዩኒቨርሲቲ ለመለወጥ ወሰኑ። ይህ ውሳኔ የሳንታ ክላራን ብቻ ሳይሆን የዓለምን አካሄድ የሚቀይር መሆኑን በወቅቱ ያስተዋለው አልነበረም። ያኔ የተጀመረው የዩኒቨርሲቲ ሐሳብ ስታንፎርድ የተሰኘውን እጅግ ተጽዕኖ ፈጣሪ ዩኒቨርሲቲ ለዓለም አበረከተ። ዩኒቨርሲቲው እንደ ሌሎቹ ተማሪዎችን አስተምሮ ለመቀጠር ከማዘጋጀት ይልቅ ለፈጠራ ስራዎች ልዩ ትኩረት ይሰጣል። በዚህ ታሪክ ውስጥ ለሚቀጥሉት 100 ዓመታት የተከሰቱት ፈጠራዎች በሙሉ ማለት ይቻላል በዚህ በሳንታ ክላራ ሸለቆ ውስጥ በተመሰረተው ስታንፎርድ ዩኒቨርሲቲ ውስጥ የሚያጠነጥኑ ነበሩ። በ19ኛው ክፍለ ዘመን መጨረሻ የዘመኑ መሪ የቴሌግራፍ ኩባንያ የሆነው ፌዴራል ቴሌግራፍ ኩባንያ በሳንታ ክላራ ውስጥ አዲስ የምርምር ማዕከል ከፈተ። በማዕከሉ ውስጥ አንድ በጣም ደፋር በሆነ ሐሳብ ላይ እየሰራ ያለ ተመራማሪ ነበር። የሰውን ድምፅ በረጅም ርቀት ሽቦዎች ላይ እንዲተላለፍ የሚያስችል ፈጠራ። በሂደት አንድ ተመራማሪ ውጤት አስገኘ። ሊዲ ፎረስት የተባለ ተመራማሪ ቫኪዩም ቲዩብ አምፕሊፋየር የተባለ ማሽን ሰርቶ አስደመማቸው። በ1915 በሳን ፍራንሲስኮ በተካሄደው የዓለም ኤግዚቢሽን ላይ የቫኪዩም ቲዩብ አምፕሊፋየሩ ይፋ ተደረገ። በታሪክ ለመጀመሪያ ጊዜ በሳን ፍራንሲስኮ ውስጥ ያለ የሰው ድምፅ በማሽኑ አማካኝነት በኒውዮርክ ሊሰማ ቻለ። በአሜሪካም በዓለም ላይም ይህ ፈጠራ የአንድ ትልቅ ለውጥ መንደርደሪያ ነበር። ዛሬም ድረስ ወደ ሲሊከን ቫሊ የሄደ ሰው ያ ፈጠራ የተገኘበት የሊዲ ፎረስት ህንፃ በክብር ቆሞ ይመለከታል። ብዙም ሳይቆይ በስታንፎርድ ዩኒቨርሲቲ ሌላ ምርምር ቀጠለ። በምህንድስና ትምህርት ክፍሎቻቸው አዲስ የኤሌክትሮኒክስ መስክ አዳዲስ የጥናትና የምርምር ኮርሶችን ፈጠሩ። ለሚቀጥሉት ግማሽ ክፍለ ዘመናት የቫኪዩም ቲዩቦች፣ የሬዲዮ፣ የቴሌቪዥን፣ የራዳር፣ የድምፅ ቅጂ፣ የትራንዚስተርና ሌሎች የቴክኖሎጂ ፈጠራዎች ተበራከቱ። ከፈጠራዎቹ ጎን ለጎን የዩኒቨርሲቲው ፕሮፌሰሮች በጣም ያልተለመዱ ነገሮችን ማድረግ ጀመሩ። ተማሪዎቻቸው ወደ አካዳሚው ዓለም እንዲገቡ ወይም በምስራቃዊ ጠረፍ ባሉ ትላልቅ ኩባንያዎች ውስጥ ተቀጥረው እንዲሰሩ ከማበረታታት ይልቅ እዚያው እንዲቀሩ፣ ኩባንያዎችን እንዲመሰርቱና የሥራ ዕድል እንዲፈጥሩ አበረታቷቸው። ገንዘብ መድበው ኢንቨስት የሚያደርጉም ነበሩ። ብዙዎች ተማሪዎች በዚህ ነገር ተማረኩ። ከካምፓሱ 1 ማይል ያህል ርቀት ላይ በሚገኝ አንድ ጋራዥ ውስጥም 2 ተማሪዎች አንድ አነስተኛ ድርጅት መሰረቱ። የመጀመሪያ ምርታቸውን HP 200A ብለው ሰየሙት። ይህንን ያደረጉበት ምክንያት ሙሉ የምርት መስመር ያለው ከዚህ ቀደም የተመሰረተ ኩባንያ አስመስለው ለማሳየት በማሰብ ነበር። በዚህም የመጀመሪያው ደንበኛቸውን አገኙ። ታዋቂው የዲዝኒ ፊልም ካምፓኒ ፋንታሲያ የተባለውን ፊልም ለመስራት 7 ምርቶችን ገዛቸው። ስራቸውን በስኬት ተጀመረ። ያ ድርጅት የዛሬው ግዙፉ ኩባንያ HP ነው። ከዚያች ጋራጅ ተነስተው ከዓለም ታላላቅ የቴክኖሎጂ አምራች ድርጅቶች መካከል አንዱ ሆነዋል። ይህ ስልት የሲሊከን ቫሊ ስታይል ሆኖ ቀጥሏል። በትንሽ ስፍራ ላይ የትልቅ ኩባንያ ምስልን መገንባት። የካሊፎርኒያዋ ሳንታ ክላራ መሟሟቅ ጀምራለች። አዳዲስ ነገሮችን መሰማት ቀጥለዋል። የኖቤል ሽልማት ተሸላሚ ሰው ከዚያ መንደር ብቅ አለ። ዊሊያም ሾክሌ የተባለ የሳንታ ክላራ ሰው ትራንዚስተርን በማልማቱ በፊዚክስ የኖቤል ሽልማት አሸነፈ። ትራንዚስተር የዓለምን የቴክኖሎጂ ምርቶች አካሄድ የቀየረ አዲስ ነገር ነው። መጠናቸው አነስተኛ፣
ቀላል፣ ርካሽ፣ ፈጣንና አነስተኛ ኃይል የሚጠቀሙ ነበሩ፣ ትራንዚስተሮች። እናም አዲስ አብዮት ተጀመረ። የኖቤል ተሸላሚው ሾክሌ ፈጠራውን ወደ አምራች ኩባንያነት ቀየረው። ሾክሌ ሴሚኮንዳክተር የተባለ ኩባንያ መሰረተ። በዓለም ላይ ካሉ እጅግ ብሩህ ሳይንቲስቶች መካከል ቀጥሮ በዚህ አዲስ የሳንታ ክላራ ቫሊ ኩባንያ ውስጥ እንዲሰሩ ከሩቅ ቦታዎች መለመላቸው። ሌላ ትልቅ ድርጅትም ተመሰረተ። ነገር ግን ብዙም ሳይራመድ ድርጅቱ መንገዳገድ ጀመረ። ዊሊያም ሾክሌ በሁሉም ምስክርነት ድንቅ የቴክኖሎጂ ባለሙያ ቢሆንም ስራ አስኪያጅነቱን ግን አልቻለበትም። አብረውት ለመስራት ከየአቅጣጫው የተሰበሰቡት ስመጥር ባለሙያዎችም በአመራር ዘይቤው ተሰላቹ። እናም ድርጅቱን ለቀው በራሳቸው አዲስ ስታርታፕ ለመመስረት ወሰኑ። አንድ ሆቴል ውስጥ ተገናኙና ተወያይተው ተስማሙ። ምንም አይነት የሽርክና ስምምነት ግን አልነበራቸው። ስለዚህ የሚገቡትን ቃል ኪዳን ለማሳየት $1 የገንዘብ ኖት ላይ አብረው ለመፈረም ወሰኑ። ነገሩ ቀላል ይመስላል፣ ግን አካባቢውን ወደ $1 ትሪሊየን ቢዝነስ የሚቀይር ታሪክ የተጀመረው በእነዚህ ፊርማዎች ውስጥ ሆነ። የባለሙያዎቹ የስምምነት መረጃ ዊሊያም ሾክሌ ጋር ደረሰ። ሾክሌ ሁሉንም ለመክሰስ ተነሳ። በተመሳሳይ ምርት ተወዳዳሪ ላለመሆን የፈረሙትን ውል ይዞ ክስ መሰረተባቸው። ነገር ግን በአሜሪካ ውስጥ ከሌሎች ግዛቶች በተለየ ሁኔታ ካሊፎርኒያ ውስጥ ተወዳዳሪ ላለመሆን የሚደረጉ ውሎች ተፈጻሚነት እንደሌላቸው የሚደነግግ ሕግ በስራ ላይ እንዳለ ታወቀ። ማንኛውም ሰው ሕጋዊ በሆነ ሙያ፣ ንግድ ወይም በማንኛውም አይነት የሥራ መስክ ላይ እንዳይሰማራ የሚከለክል ውል ሙሉ በሙሉ በካሊፎርኒያ ዋጋ የለውም ተባለ። እናም ክሱ ውድቅ ሆኖ 8ቱ ሰራተኞች አዲስ ስታርታፕ መሰረቱ። ከዚህ ኩባንያ ውስጥ ሌሎች በርካታ ስታርታፖች ተፈጠሩ። በጥቂት ጊዜ ውስጥ ከ50 በላይ ድርጅቶች ራሳቸውን እየቻሉ ወጡ። ድርጅቶቹ የሚያመርቱት ለበርካታ የቴክኖሎጂ ምርቶች ግብአት የሚሆኑ ቺፕሶችን ሆነ። ፈጠራውም ንግዱም ደራ። እነዚያ ድርጅቶች እስከ ዛሬም ዘልቀዋል። ዛሬ በገበያ ላይ ያሉ 92 በይፋ የሚነግዱ ኩባንያዎች የገበያ ዋጋቸው ከ$2 ትሪሊየን በላይ ሆኗል። ከካሊፎርኒያ ከዛች የሳንታ ክላራ ሸለቆ ውስጥ የሚሰማው ዜና የአሜሪካም የዓለምን መነጋገሪያ ሆነ። በ1971 ኤሌክትሮኒክስ ኒውስ የተሰኘ ጋዜጣ ላይ የሚጽፍ ዶን ሆፍለር የተባለ የቴክኖሎጂ ጋዜጠኛ ሳንታ ክላራ ቫሊ ሲባል የኖረውን አካባቢ ሲሊከን ቫሊ እያለ መጥራት ጀመረ። በተከታታይ ጽሑፎቹ ላይም ይህንን ስያሜ መጠቀሙን ቀጠለ። ስያሜው የብዙዎችን ቀልብ ገዛ። እነሆ ከዛ ጊዜ ጀምሮ ያ የቴክኖሎጂና የቢዝነስ ፈጠራ ማዕከል የሆነ አካባቢ ሲሊከን ቫሊ እጅግ ታዋቂ መጠሪያ ሆነ። በአካባቢው የሚገኙ ኩባንያዎች ዋና ስራቸው የኮምፒውተር ፕሮሰሰርና ሰሚኮንዳክተሮችን አምርቶ ለገበያ ማቅረብ ነው። እነዚህን ምርቶች ለማምረት ደግሞ ዋናው ግብአት ሲሊከን የተባለው ማዕድን ነው። እናም ስፍራው የሳንታ ክላራ ሸለቆ ከመባል ይልቅ የሲሊከን ሸለቆ መባሉ ከተግባሩ ጋር የበለጠ ገጠመና ሲሊከን ቫሊ ተባለ። በእርግጥም የዓለማችን ሀብት የሚዛቅበት $1 ትሪሊየን መሰባሰቢያ ሸለቆ ሆነ ሲሊከን ቫሊ። በሲሊከን ቫሊ ሌላ ታሪክ ተከተለ። ከአንድ ሌላ ጋራዥ ውስጥ ሌላ አነጋጋሪ ኩባንያ ተወለደ። ያኔ ማንም የማያውቀው ስቲቭ ጆብስ የተባለ ወጣት የሃይስኩል ተማሪ አፕል ኩባንያን ይዞ ብቅ አለ። ብዙ ውጣ ውረዶች ቢኖሩትም በፈጠነ ጊዜ አፕል ስኬታማ ሆነ። በፈጠራም በተጽዕኖም በሀብትም አፕል ከአሜሪካ ካሊፎርኒያ ሲሊከን ቫሊ ተነስቶ በዓለም ገበያ ገናና ሆኗል። ከአፕል ምስረታ በኋላ ድንገት ሲሊከን ቫሊ የግል ኮምፒውተሮችን በሚያመርቱ አዳዲስ ኩባንያዎች ተሞላ። ከአፕል እስከ ሲሊኮን ግራፊክስ፣ ከሰን ማይክሮ ሲስተምስ እስከ ሌሎች በርካታ የግል ኮምፒውተሮች ተመረቱ። የሲሊከን ቫሊ ልብ የሆነው የስታንፈርድ ዩኒቨርሲቲ ሌላ አስደማሚ ነገር ይዞ ተመለሰ። በወቅቱ የኢንተርኔት ቴክኖሎጂ የተፈጠረበት ጊዜ ነበር። ይህንን የኢንተርኔት መንገድ ተጠቅመው 2 የስታንፈርድ ዩኒቨርሲቲ ተመራማሪዎች አንድ ፈጠራ ይዘው መጡ። በዩኒቨርሲቲው ተማሪዎች ሰነዶች ሲፈለጉ በቀላሉ በኮምፒውተሮቻቸው ላይ ፈልገው የሚያገኙበት google.stanford.edu የተሰኘ የመፈለጊያ ሲስተም ነው ፈጠራው። ነገሩ በዩኒቨርሲቲ ውስጥ እጅግ ተወዳጅ ሆነ። በኋላም ባለሙያዎቹ ግኝቱን አሳድገው ጎግልን ፈጠሩ።
ዛሬ ጎግል የዓለም የመረጃ እስትንፋስ ሆኖ በሁሉም አቅጣጫ መንፈስ የጀመረው ከዚያ ከሲሊከን ሸለቆ ውስጥ ነበር። ሲሊከን ቫሊ ሌላ ኩባንያ ለማፍራት ጊዜ አልወሰደበትም። ፔይፓል ሌላኛው ፈርጥ ነው። የፔይፓል መስራቾች በእጅ ለሚያዙ መሳሪያዎች የደህንነት ሶፍትዌር የሚያዘጋጅ ኩባንያ በመሆን ጀመሩ። ከዚያም ወደ ኤሌክትሮኒክ ክፍያ ተለወጡ። ከ2 ዓመት በኋላ ደግሞ ኩባንያውን በ1.5 ቢሊዮን ዶላር ሸጡት። የፔይፓል መስራቾች ባፈሩት ሀብት ለሌሎች ኩባንያዎች የገንዘብ ምንጭ ሆነዋል። እንደ ዩቲዩብ፣ ያመር፣ ፌስቡክ፣ ሊንክድኢን፣ ስፔስ ኤክስ፣ ቴስላ እና ከሌሎች በርካታ ኩባንያዎች ጀርባ ታሪካቸው አለ። ሲሊከን ቫሊ ዛሬ ላይ የዓለማችን እጅግ ሀብታም ኩባንያዎች ማዕከል ነው። ለአዳዲስ ጀማሪ ስታርታፖች መነሻ ነው። መረጃን፣ እውቀትን፣ ቴክኖሎጂንና ቢዝነስን በአንድ ላይ አዋህዶ አመቺ የሥራ ከባቢን በመፍጠር ከየትኛውም ስፍራ በላይ ውዱና ተጽዕኖ ፈጣሪው ስፍራ ሆኗል። በዓለም ላይ እጅግ ዝነኛ የሆኑትና ብዙዎች የሚጠቀሙባቸው የቴክኖሎጂ ፕላትፎርሞች የሲሊከን ቫሊ ተስፈንጣሪ ናቸው። አሁን ደግሞ አርቲፊሻል ኢንተለጀንስ የቴክኖሎጂውን ዓለም እየተቆጣጠረ ያለው ከዚሁ ከሲሊከን ቫሊ ተነስቶ ነው። የቻት ጂፒቲው ኦፕን ኤአይ እና የጉግሉ ጄሚናይን ጨምሮ ሌሎች በርካታ የአርቲፊሻል ኢንተለጀንስ ኩባንያዎች በሲሊከን ቫሊ ተሰባስበዋል። የብዙዎች ጥያቄ የሚነሳው እነዚህ ሁሉ ኩባንያዎች እዚህ ሸለቆ ውስጥ ምን አሰባሰባቸው? ይህ ስፍራ ላለፉት 50 ዓመታት ትላልቅ ኩባንያዎችን ፈጥሮ እስከ ዛሬ እንዴት ሊያስቀጥል ቻለ? ሚስጥሩ ምንድን ነው ሲሉ ብዙዎች ይጠይቃሉ። አያሌ ትንታኔዎችም ከየአቅጣጫው ይሰጣሉ። የድጋሜ ኢንቨስትመንት ባህል የመጀመሪያውና ቀዳሚው ምላሽ ነው። የኢኮኖሚ ካፒታል ድጋሜ ኢንቨስትመንትና የአእምሯዊ ካፒታል ድጋሜ ኢንቨስትመንት። ይህ የጀመረው ጀሱታውያን በሚስዮን ሳንታ ክላራ ዙሪያ የነበራቸውን መሬት ወስደው የስታንፎርድ ዩኒቨርሲቲን ለመመስረት ሲወስኑ ነው። ቀጥሎም የስታንፎርድ ፕሮፌሰሮች ተማሪዎቻቸው ኩባንያዎችን እንዲጀምሩና የሥራ ዕድል እንዲፈጥሩ ሲያበረታቱ፣ አልፎ ተርፎም በአንዳንዶቹ ላይ ኢንቨስት ሲያደርጉ ቀጥሏል። 9 የፔይፓል መስራቾች ኩባንያውን በመሸጥ ያገኙትን 1.5 ቢሊዮን ዶላር ወስደው በካሪቢያን ደሴቶች ላይ ጡረታ መውጣት ይችሉ ነበር። ይልቁንም ያንን ገንዘብ ሌሎችንም ለመደገፍና ለመመስረት ተጠቅመውበታል። የሲሊከን ቫሊ ሌላኛው የስኬት ሚስጥር ስታንፎርድ ዩኒቨርሲቲ ነው። በዚያ ዩኒቨርሲቲ ውስጥ የተደረጉ ምርምሮች አስደናቂ ውጤትን አስገኝተዋል። ዩኒቨርሲቲው ለኩባንያዎች ባለሙያዎችን ከማዘጋጀት በላይ ራሳቸው ባለሙያዎቹ ትልልቅ ኩባንያዎችን እንዲመሰርቱ የሚደግፉ ሰዎችንና ስርዓትን ማፍራቱ የአካባቢውንም የዓለምንም ታሪክ የሚቀይር አዲስ ክስተት አድርጎታል። ስታንፎርድ ዩኒቨርሲቲ። ሲሊከን ቫሊ በቴክኖሎጂ ፈጠራ ብቻ ሳይሆን በገንዘብ የሀብት መስፈንጠሪያም የሆነው ለፈጠራ ስራዎች የገንዘብ አቅርቦት ያላቸው ድርጅቶች በስፍራው መኖራቸው ነው። ክላይነር ፐርኪንስ የተባለ የቬንቸር ካፒታል ድርጅት በሳንድ ሂል ሮድ ተመስርቶ አዳዲስ ኩባንያዎችን መደገፍ ጀመረ። ይህ ድርጅት አማዞን፣ ጉግል፣ ስካይፕ፣ ስፖቲፋይ፣ ስናፕቻት፣ ኤሌክትሮኒክስ አርትስን ጨምሮ ከ800 በላይ የሚሆኑ ሌሎች ኩባንያዎችን በገንዘብ ደግፏል። ያንን አንጋፋ ድርጅት የተከተሉ ሌሎች በርካታ ቬንቸሮች ዛሬ ሳንድ ሂል ሮድስን በመላው ዓለም ከፍተኛው የቬንቸር ካፒታል ድርጅቶች ክምችት የሚገኝበት ቦታ አድርገውታል። የሲሊከን ቫሊ ታሪክ የጀርባ አጥንቶቹም እነዚህ ድርጅቶች ናቸው። የፍራፍሬ የእርሻ ሸለቆ በሳንታ ክላራ ሚስዮኖች ተተክቶ ሚስዮኖቹ ገበያና ከተሞችን ፈጥረው በከተሞቹ መሃል ስታንፎርድ የተሰኘ ተጽዕኖ ፈጣሪ ዩኒቨርሲቲ ተመስርቶ ዩኒቨርሲቲው የምርምርና የቢዝነስ መንገድ ቀይሶ በመንገዱ ዕውቀትን ከገንዘብ ያዛመዱ ስታርታፖች ተጉዘው ስታርታፖቹ ወደ ኩባንያነት አድገው ኩባንያዎቹ ሌላ ድርጅት እየፈጠሩ ወደ ቢሊዮንና ትሪሊዮን ዶላር ዩኒኮርንነት ተስፈነጠሩ። ከዚያች የካሊፎርኒያ ሸለቆ ተነስተው ዓለምን ተቆጣጠሩ። ሲሊከን ቫሊን ዛሬ ዓለም በመደነቅም በስጋትም ይመለከተዋል። ኩባንያዎቹ የሰው ሰራተኛን እየቀነሱ በኤአይ እየተተኩ መሄዳቸውና
የዓለምን ዳታ የተቆጣጠሩ መሆናቸው ቀጣዩን ጊዜ የማይገመት አድርገውታል። በስፍራው እውን በሆኑ የቴክኖሎጂና የቢዝነስ ፈጠራዎች ግን የማይደነቅ የለም። ሲሊከን ቫሊ ሸለቆ ቢባልም በተጽዕኖ ግን የዓለም ማማ ነው። በአድናቆትም በስጋትም ቀና ብለው የሚያዩት ማማ። ሲሊከን ቫሊ የምድር ማማ ሆኗል።